እነሆ ስለ ትዳር ሐቁን መስማት ለምትፈልጉ እንስቶች አቀጭቀጩን ነጭ ነጯን ሳላሞካሽ ሳልቀባባ እንደሚከተለው መክራለሁ። ቅድመ ጋብቻ ምርጫ ተትረፍርፎልሽ ማን ላግባ በሚል የግርታ ጉም ተጋርደሽ ከሆነ ከዚህ በታች ያለው ሊጠቅምሽ ይችላልና አዳምጪ። እቱ ገላ ከሁሉ በፊት ይህንን ወቂ። አንድ ለትዳር ብቁ የሆነ ወንድ ሥራ ካለው ቦርጭ አለው፣ ብር ካለው መላጣ ነው። ታታሪና ቤቴ ቤቴ ባይ አባወራ ሰላላ እግሮችና ነጋሪት ሆድ እንጂ ጡንቻና ሲክስ ፓክ የለውም። አብላጫው ወንድ ገንዘብ በበሩ ሲገባ ጸጉሩ በመስኮት ይወጣል። ጸጉሩ ያላፈገፈገ ባለሞዴል አቋምና ኃላፊነት የሚሰማው ወንድ በአንድነት ባል ሆነው ሲመጡ ካየን ቆይተናል። ስለዚህ ምርጫሽ ላይ ተጠንቀቂ። ሲክስ ፓክ አይተሽ በባትና ደረቱ ተማርከሽ ስታለከልቂ አጇኳሚው ላይ እንዳትወርቂ። 2 አበባ የገዛ እሾህ ከሚሆንብሽ ቫኬሽን እያዞረሽ አይኑ ሌላ ከሚቀላውጥ ወንድ ይልቅ ሮማንቲክ ባይሆንም ገና በውቅቅላ ሳለሽ የትራስ ጨርቅሽን የቬሎ የራስ ልብስ አስመስለሽ ያገባሽውን የቃቃ ባልሽ አይነት ባይሆን እንደ አቅሙ የሚያስፈልግሽን ነገር ሳትጠይቅ የሚያደርግልሽን ሰው ባልሽ ካደረግሽ መለስተኛ ገነት ገባሽ። ይህን ስልሽ አበባ ሰጥቶ ማር ቫኬሽን አዙሮ ታማኝ የሆነ ወንድ የለም ማለት አይደለም። ግን ብዙ አይደሉም፣ ካሉም ደግሞ አግብተዋል። ስለዚህ አብዛኛው አይነት ገጥሞሽ በብልጥጥና ጊዜያዊ ብልጭልጭ ነገር ተታለሽ ይህንን ከሳትሽ ዘላቂ ሲኦል ወረርሽ ማለት ነው። እሺ መምረጡንስ መረጥኩ፣ ግን ለመሆኑ ትዳር እንዴት ነው ካልሽ ደግሞ የሚከተለውን አድምጪ። ትዳር ነጋ ጠባ የምትሳሳሚበትና ፍትፍት እየተጎራረሽ ፍቅርዬ ወዬ ወዬ የምትባባይበት ሮማንቲክ ኮሜዲ አይደለም። 90 በመቶ ሎጂስቲክ አሰልቺ የቀን ተቀን ኑሮን መክፈያ መስተጋብር ደሞዝ አልባ ስራ። እውነቱን ፍርጥርጥ አድርጌ ልንገርሽ። የት ነህ? የት ደረስክ? ልጆቹ ምግብ በሉ? አምፖሉን መግዛት እንዳትረሳ። ዳይፐር ይዘና። እናት ዛሬም ይመጣሉ? ቀዩን ሸሚዝ የኔት ከተልሽው? እራት ዛሬ ምስር ነው? ሁሌ እርጥብ እየበላሽ እንዴት ልትከሺ ነው ታዲያ? አይነት ነገር ይበዛዋል። ከዚያ ግን አልፎ አልፎ በፊት ገና አፍላ ፍቅር ላይ ሳላችሁ እንደሚያደርገው አይነት እቅፍ ሳም ውድድ ሲያደርግሽ ነፍስ ትዘሪያለሽ። የሆነ ሰውዬ ሚስትና የሆኑ ልጆች እናት ከመሆንሽ በፊት ማን እንደነበርሽ ትዝ ይልሻል። ሴክሲ ያጫውትሻል። እንኳን አገባው ትያለሽ። ወዲያው ግን በፍቅር ድግስ ልባችሁ ጠፍቶ ደክማችሁ በተንጋለላችሁበት አከራያችን ደግሞ ሲደውል ነበር አላነሳውለትም፣ ይሄ አሳማ ጨምሩ ሊለን ነው መሰለኝ ሲልሽ ወደ ፈዛዛው ደብዛዛው ለዛዛው መደበኛ ትዳርሽ ተስፈንጥረሽ ትመለሻለሽ። 2 ካልተጣላችሁ ትፋታላችሁ። ይህን ስልሽ ደግሞ ዘወትር በነገር ተቋሰሉ፣ ነጋ ጠባ ጠበኛ ሆኑ እያልኩሽ አይደለም። ግን የሚዋደድ ባልና ሚስት አልፎ አልፎ ካልተጋጨ፣ ቀን እየዘለለ ካልተደባበረ፣ ተደባብረው ካልታረቀ፣ ታርቆ እንደገና ካልተደባበረ ነገር አለ። ተጣላችሁ ማለት ትፋታላችሁ ማለት አይደለም። ይልቁንም ነገርን እያድበሰበሱ በሆድ ይፍጀውና በችየው ልኑር በከመሩት ቁጥር ክብደቱ ከመጠን ያልፍና ወገብንም ቅስብንም ሰብረው ባልጠበቁት ሰዓት ትዳሩን ይበትነዋል። እንደ ተቀበረ ቦምብ የት ጋ ነበር ሳይባል ፈንድቶ ሁለታችሁንም ይበትናችኋል። ስለዚህ መሰረታዊ ባልሆነ ነገር ጊዜያዊ ጠብ ብትጣሉ አትሸበር። ይልቅ ካልተጣላችሁ ለመጣላት እንኳን ግድ ካልሰጣችሁ ያኔ እሱን ፍሪ። 3 ባልሽን ሳታቋርጪ ስትነተርኪው ምንም ካልመለሰልሽ የምትይውን ማድመጥ ካቆመ ቆይቷል ማለት ነው። አለ አይደል? አንቺ ሳይከፍል ስለረሳው የልጆች የትምህርት ቤት ክፍያ ስትለፈልፊ እሱ አርሰናልን የሳልሞት ዋንጫ ይበላ ይሆን ብሎ እያሰበ አውራ ዶሮ ግን ከረባት ቢያደርግ ምን ይመስል ይሆን በሚል የቂል ሐሳብ ራሱን እያዝናና ነው። ይሄ ደግሞ ክፋት አይደለም፣ ወንድነት ነው። አንቺ ፊትሽ እንዳይጨማደድ ሞይስቸራይዘር እንደምትለቀለቂው እሱም ይሄን ሲያደርግ ራሱን እየጠበቀ ነው በወንድኛ። 4 ባልሽ ምን አንጀትሽን ቢበጥሰው እመኚኝ ደህና የሚባለው ባል እንኳን ደጋግሞ ይበጥሰዋል። አጸፋውን ልመልስ ብለሽ ካንቋሸሽው፣ በሰው መሃል ካዋረርሽና ካሳነሽው፣ ወይ ደግሞ ሲደክም በማበርታት ፋንታ ልግመኛ ካልሽው፣ ሲከፋው እንደ ማጽናናት ሆድ ብሶት ሳለ ማጭድ ካቀበልሽው፣ ሲጎርልበት ከተሳለቅሽበት፣ ሲወድቅ ከረገጥሽው፣ ለሸረኛና አሽሟጣጭ ሰው አሳልፈሽ ከሰጠሽው፣ እንደው በአጠቃላይ ባሌ ነው ብለሽ የመረጥሽው ሰው እንደ ልቤ ያልሆነልኝም ብለሽ የወንድነት ክብሩን ከነካሽው፣ ያባወራ ማዕረጉን ግፍፍ አድርገሽ ካኮሰስሽው እቱ ገላ ሁሉ ነገር ማክተሙን። በቃ ምን ልበልሽ፣ ባልሽን እንዲህ ያለ ነገር በተለይ ደጋግመሽ ከሰራሽው የጎጆሽን ስርና መሰረት ነቀነቅሽው ማለት ነው። 5 ባልሽ ልክሽ ባይሆንም
አንቺ ለራስሽ የማትመርጩ ነገር ቢሆንም ባትወጁም አስቦ ስጦታ ቢጤ ሲያመጣልሽ ያላሰብሽውን ሸክም ሲያቀልልሽ አቅፎ በማመስገን ፋንታ ቆሌውን ከገፈፍሽው ቢፋቅ የማይደበዝዝ ደማቅ ስህተት ሰራሽ። አለ አይደል? ስጦታውን እያየሽ ሲያስጠላ ምን ሆነ ነው ይህንን የገዛው? እርካሽ ነው አይደል? አንድ ነገር ሲፈጽምልሽ ድሮስ ማን ሊሰራልን ነበር ምናምን እያልሽ ቅስሙን አትስበር። ለምን አትይም? ወንድ ልጅ ከውጪ ሲታይ የአዞ ቆዳ ይኑረው እንጂ ውስጡ እምቡጥ ነው። ጥሩ የሠራ ሲመስለው ከምንም በላይ ጎሽ መባልን፣ በሚስቱ መመስገንን፣ ከባለቤቱ አበጀህ የኔ አንበሳ የሚሉ ቃላትን ይናፍቃል። ይህንን በፌሚኒዝምኛ ስታወራርጂው ባይጥምሽም ዋጩ። ስለዚህ የባልሽን ስጦታና ድርጊት እንዳልወደድሽው እንዳልተስማማሽ መንገር ቢኖርብሽ እንኳን የተሻለ ጊዜና ሁኔታ ምረጭ። እንዴት ልበልሽ? በክፉ ቃላት ሰብረሽው ትዳርሽን ከማመስ ይልቅ ያምራል ብሎ የገዛልሽን የ60 ዓመት ባልቴት የሚያስመስልሽን ዥንጉርጉሩን ገርዳሜ ቀሚስ ለአንዲት ቀን ለብሰሽ ከዓይኑ ብትሰውሪው ቆይተሽ በመላ ደግሞ እኔ የምወደው ቀሚስ እኮ እንዲህ ያለ ነው ብትይው አይሻልም? ከፋሽ እንዴ? ኧረ አይክፋሽ። እመኝኝ፣ ይህንን ሁሉ ቀድመሽ በማወቅሽ በኋላ ከሚመጣ የከፋ የልብ ስብራት ትድኛለሽ። ልደምድምልሽ፣ ምን መሰለሽ፣ ትዳር እንከን አልባ ሰውን ፈልጎ በማግባት የሚቆም ለደስታና ለጨዋታ ብቻ የተሠራ ተቋም አይደለም። እንዳይጎረና የሚማሰል ወጥ፣ እንዳይደርቅ የሚኮተኮት የአትክልት ስፍራ፣ እንዳይታመም የሚከተብ ሕይወት ያለው ነገር። ስለዚህ እንከን አልባ ሰው በመፈለግና ያገባሽውን ሰው እንከን ለማጥፋት በከንቱ ከመዳከር ይልቅ ከእንከኑ በላይ እወደዋለሁ ከምትዩ ሰው ጋር ተጣምሮ ለመኖር የሚወሰንበት ጉዳይ መሆኑን አምነሽ ግቢበት። አለ አይደል? ይችን እስስት ዓለም ብቻዬን ከምፋለማት አብሮኝ ቢሆን ሸክሜን ያቀለዋል የምትዩን፣ ሲከፋኝ ጀርባዬን በመዳፉ ቸብ ያደርግልኛል፣ ሳለቅስ እንባዬን ይጠርግልኛል የምትዩን ሰው ባል አድርጊ። ይኸው ነው። ከዚህ የረቀቀ የተወሳሰበ ጉዳይ የለውም። እረስቸው። እቱ ገላ አደራሽን ይችን እንዳትዘነጊ። ከትዳር በፊት ያለውን ነገር ስታደርጊ በገርል ፍሬንድ ማዕረግ ሚስት ሆነሽ እንዳትገኝ። በእጮኝነት ዘመንሽ የሚስትነት ኃላፊነትን እንዳትረከቢ። አበቃ።